ሰላም የሳሚ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ዛሬ ከታምኔሉ እንደምትረዱት በፓርት 2 ቪዲዮ ነው የመጣሁት። የዛሬው ቪዲዮአችን የሚሆነው እንዴት ፓስወርድ እና WPS ማንኛውም ሰው ዋይፋያችንን ሀክ እንዳያደርግብን ማስተካከል ያሉብንን ሴቲንጎች የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮንም ላይክ በማድረግ አበረታቱኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያ ወደ ስልካችሁ ወይም ወደ ፒሲያችሁ የሚገኝ ብሮዘር ትሄዳላችሁ። እኔ ጉግል ክሮም መርጫለሁ። ስለዚህ እናንተም ወደ የሚመቻችሁ ብሮዘር ከሄዳችሁ በኋላ እዚህ ሰርች ባሯ ላይ የራሳችሁን አይፒ ትጽፋላችሁ። የዋይፋያችሁ ጀርባ ያለውን አይፒ ትጽፋላችሁ። የኔ አይፒ 192 እዚህ ጋር ሰርች አድርጌ ስለነበር .168.1.1 የሚለው ነው። እሱን አንድ ጊዜ ክሊክ አድርጓለሁ። ከዛ እንደምታዩት እዚህ ጋር ፊት ለፊት ያመጣው ዌብሳይት አለ። እሱ ስገባ እዚህ ጋር ሎጊን በለው ይለኛል። ሎጊን የሚለውን ስነካየው ወደ ኢትዮ ቴሌኮም ዌብሳይት ይወስዳችኋል። እዚህ ከወሰዳችሁ በኋላ እዚህ ጋር ዩዘር ኔም እና ፓስወርዳችሁን ታስገባላችሁ። ስለዚህ በፓርት 1 ላይ የሰራሁላችሁ ቪዲዮ ላይ ያለውን ታስገባላችሁ ማለት ነው። እሱን አንድ ጊዜ እዚህ ጋር እንደምታዩት ሎጊን ትሉታላችሁ። ከዛ እንደምታዩት እንደዚህ ይከፍታል። ከዛ ምን የሚለው ጋር ትሄዳላችሁ? WLAN የሚለው ጋር ትሄዳላችሁ። ከዛ እዚህ ጋር ምን የሚል አለ? ሴኩሪቲ እና WPS የሚል ሴቲንጎች አሉ። በመጀመሪያ ፓርት ላይ ያሳያችሁ ቤዚክ ሴቲንግ የሚባለውን እንዴት ዩዘር ኔማችሁን እንደምትቀይሩ ሲሆን አሁን ማሳያችሁ ደግሞ የፓስወርድ እና እንዴት ማንኛውም ሰው ዋይፋያችን ሀክ እንዳያደርግብን የምናደርግበት ሲስተም ነው። ስለዚህ መጀመሪያ ሴኩሪቲ የሚለው ጋር ትገቡና እዚህ ጋር እንደምታዩት ፓስወርዳችሁን እዚህ ጋር ገብታችሁ ነው መቀየር የምትችሉት። ከቀየራችሁ በኋላ እዚህ ጋር አፕ ላይ የምትለዋን ትነካላችሁ። እንደምታዩት በአንደኛው በፓርት 1 ላይ ግልጽ አድርጌላችኋለሁ። ስለዚህ አፕ ላይ ቼንጅ ስትሉት ዋይፋያችሁ ተቋርጦ እዚህ ጋር እንደምታዩት ዋይፋያችሁ ይቋረጣል። እዛ መልሳችሁ ማገናኘት ይኖርባችኋል። ስለዚህ እሱን ካደረጋችሁ በኋላ ተመልሳችሁ WPS ጋር ትመጣላችሁ። እኔ አሁን መቀየር ስላልፈለኩኝ ነው። እዛ እዚህ ጋር ስትመጡ ምን የሚል አለ? WPS እኔ መጀመሪያ አጥፍቼው ስለነበር ነው። እዚህ ጋር የምታዩት ዲዜብል WPS የሚል አለ። እሱን ይኸው እንዲህ ስታደርጉት ይኸው የእናንተ እንደዚህ ሆኖ ነው የምታገኙት። እዛ ምን ታደርጋላችሁ? ዲሴብል WPS የሚለውን ትነካላችሁ። ከዛ በፊት ምን ማድረግ አለባችሁ? እቺ የምታዩት እዚህ ጋር የምታዩትን ቁጥር ትጽፋላችሁ ማለት ነው። ወይም ደግሞ እዚህ ጋር የምታዩትን PIN የሚለውን ስትነኩ ይህንን ቁጥር ይጽፍላችኋል። ከዛ በኋላ እዚህ ጋር የምታዩትን ዲሴብል WPS የሚለውን አንድ ጊዜ ክሊክ ስታደርጉት እንደምታዩት ሁለቱ ነገሮች ይጠፋሉ። እዚህ ጋር የምታዩቸው ማለት ነው። PIN እና PBC የሚለው ይጠፋል። ከዛ በኋላ እዚህ ጋርም አሁንም በድጋሚ አፕላይ ቼንጅ ትሉታላችሁ። አፕላይ ቼንጅ የሚለውን ስነኩት ዋይፋያችሁ ይቋረጥና መልሶ ይገናኛል ማለት ነው። ስለዚህ እንደዛ እያደረጋችሁ ማስተካከል ትችላላችሁ። የተለያየ እንደዚህ ጠቃሚ ቪዲዮዎች እንዲደርሷችሁ ቻናሉ ሰብስክራይብ፣ ቪዲዮ ላይክ በማድረግ አበረታቱኝ። እስከ ቀጣይ ቪዲዮ እስክንገናኝ ድረስ ቻው።